ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን አሸነፈ አለ ምርጫ ቦርድ። ተቃዋሚዎቹም ፓርቲዎችን 41 የግል እጩዎችን ደግሞ 8 የፓርላማ መቀመጫዎችን ማሸነፋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 በተካሄደው 7ኛው ጠቅላላ ምርጫ የተመዘገበው አጠቃላይ ውጤት ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ እንዋይ በስራው አመራር ቦርዱ የተረጋገጡና የጸደቁ ውጤቶችን ይፋ አድርጓል። በዚህም መሰረት ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤትን መቀመጫዎችን አሸንፏል። በ7ኛው ጠቅላላ ምርጫ ተቃዋሚ ፓርቲዎች 41 የግል እጩዎችን ደግሞም 8 የፓርላማ መቀመጫዎችን ማሸነፉን ተናግሯል።